በዚህ በሰሞነ ሕማማት ውስጥ ከምናገኛቸው ዕለታት ውስጥ አንዱና ልዩ እያልን የምናከብረው የምናስበው ዕለት ጸሎተ ሐሙስ እያልን የምንጠራው ዕለት ነው ማለት ነው። እንግዲህ ይህ ጸሎተ ሐሙስ በቤተክርስቲያናችን የተለያዩ ስያሜዎች ተሰጥቶት እንመለከታለን እናገኛለን። ከዚህ ውስጥ የመጀመሪያው ሕጽበተ ሐሙስ እያልን የምንጠራው ስያሜ ይኖራል ማለት ነው። ሕጽበተ ሐሙስ ሲባል ሐጸበ አጠበ ነው፣ ግሱ ሐጸበ ማለት ነው። ሐጸበ አጠበ የሚል ፍቺ ይኖራል። ሕጽበተ ሐሙስ ሲባል አርድእተ ክርስቶስ እየተባሉ የሚጠሩት የሐዋርያት የጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሐዋርያትን ጌታችን መድኃኒታችን ኢየሱስ ክርስቶስ በፍጹም ትሕትና ዝቅ ብሎ የእነሱን እግር የማጠቡን ነገር የምናወሳበት፣ የምንማርበት፣ የምናስተውልበት ዕለት ነውና ልዩ ያስብለዋል ማለት ነው። በመጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 13 ላይ የምንመለከተው ታሪክ ይህን ይመስላል። እንግዲህ አስቀድመን ታሪኩን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ለማጠብ ያደረገ ዝግጅትን ስናይ ወገቡን ታጥቆ የእግር ማድረቂያ ጨርቅ አዘጋጅቶ ወደ ሐዋርያት በወረደ ጊዜ የሐዋርያት ሊቅ ወይም ደግሞ ፈጣኑና ችኩል የሆነው ሊቀ ሐዋርያ እያልን የምንጠራው ቅዱስ ጴጥሮስ የጌታችንን ማጠቡን አይቀበልም ነበረ። ይህ ማለት ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ለማጠብ ዝቅ ብሎ ዝግጅት ሲያደርግ ጌታ ሆይ እኔን ልታጥበኝ አይገባም እያለ መልስ ሲሰጠው ነበር። ክርስቶስ ደግሞ እኔ የማደርገውን አሁን አንተ አታውቅም እያለ መልስ ይመልሰዋል። ዳግመኛም እንደዚሁ ቅዱስ ጴጥሮስ እስከ ዘላለም ድረስ የኔን እግር ልታጥብ አይገባም ብሎ ይጠይቀዋል። ክርስቶስም ደግሞ ምን ብሎ ይመልሳል? እንግዲህ ካላጠብኩማ ህብረት ከኔ ካላጠብኳችሁ ካላጠብኩ ህብረት ከኔ ጋር አይኖርም ብሎ ይመልሳል ማለት ነው። ይህ ማለት ምንድነው? የክርስቶስ ሕጽበት ሐዋርያትን አርድእቶችን ማጠቡ ለሐዋርያት ከክርስቶስ ጋር መሰረትነት መጣል ወይም ደግሞ ህብረቱን አንድነትን የማጠንከር ምሳሌ እንደሆነ እንመለከታለን ማለት ነው። ስለዚህ በዚህ ምክንያት ወይም ደግሞ ይህንን መሰረት አድርጋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይህንን አብይ ስርዓት ታስኬዳለች ማለት ነው። ይህ ማለት ምንድነው? ሊቃነ ጳጳሳት በየማዕረግ ያሉት ቀሳውስት በቤተክርስቲያናችን ዝቅ ብለው የምእመናንን የአግብርት አገልጋዮችን ሁሉ እግር ያጥባሉ ማለት ነው። ይህ ስርዓተ ሕጽበት ሲከናወን አስቀድሞ የሚያስፈልጉ ዝግጅቶች ሁሉ ይደረጋሉ ማለት ነው። ከቀኑ 9 ሰዓት ላይ ሲሆን የዕለቱ ተረኛ ዲያቆን 2 ኩስኩስቶችን ሞልቶ በውሃ ይሞላና አዘጋጅቶ አንዱን በግራ አንዱን በቀኝ በማድረግ በማይ ሞልቶ ያዘጋጃል ማለት ነው። ከዚህ ጋር ደግሞ ለዚህ ስርዓተ ሕጽበት ማስፈጸሚያ ወይራና የወይን ቅጠል አብሮ ይመጣሉ ማለት ነው። ከዚህ በኋላ ጸሎተ አኮቴት የሚባል የጸሎት ክፍል ይደርስና ሊቀ ጳጳሱ ቡራኬ ሰጥቶ ስርዓተ ሕጽበት ይከናወናል። ሊቃውንቱ ደግሞ ሐዋርያቱ ከበበ እግረ አርዳኢሁ ሐጸበ የሚለውን ዝማሬ ክፍል ዝማሬ አሰኝተው ከዚህ በኋላ ወደ የሚያልፈው ወደ ሌላኛው ስርዓት ወይም ወደ ቅዳሴው ይኬዳል ማለት ነው። ስለዚህ ይህች ሕጽበተ ሐሙስ የምንለው ስያሜ መጀመሪያው ስያሜ ነው ማለት ነው። የጸሎተ ሐሙስ በሁለተኛ ደረጃ የምናያገኘው ጸሎተ ሐሙስ ስያሜ የሚስጥር ቀን እያልን እንጠራለን ማለት ነው። የሚስጥር ቀን ማለት ታላቁ የቤተክርስቲያናችን ከሰባቱ ሚስጥራተ ቤተክርስቲያን አንዱ የሆነ ሚስጥረ ቁርባን የምንለው ሚስጥር የተመሰረተበት ቀን በመሆኑ ነው የሚስጥር ቀን እያልን የምንጠራው። ይህም ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ዘውእቱ ሥጋዬ፣ ይህ ነገ ስለናንተ በመስቀል ላይ ስለናንተ የሚቆረሰው ሥጋዬ ነው፣ ዘውእቱ ደሜ፣ ይህ ደሜ ነው፣ ከጎን የሚፈሰው ደሜ ነው፣ እንኩ ብሎ እንኩ ጠጡ ብሎ የሰጣቸውን ሥጋ የተመሰረተ ታላቁ ሚስጥር ቅዱስ ቁርባን የተመሰረተበት ቀን በመሆኑ የሚስጥር ቀን ያስብለዋል ማለት ነው። ስለዚህ ምዕመናንም ያው በዚች ቀን ዝግጁ ሆኑ፣ በንስሐ የጸዱ የታጠቡ ካሉ ወደዚህ ሚስጥር ቀርበው ሥጋው ደሙን ቅዱስ ቁርባን ተቀብለው ከጌታ ጋር ህብረትን ያገኛሉ ማለት ነው። በሶስተኛ ደረጃ የሐዲስ ኪዳን ሐሙስ እያል ይህን ዕለት እናስባለን ወይም እንጠራለን። የሐዲስ ኪዳን ሐሙስ ብለን የሐዲስ ኪዳን ሐሙስ የተባለበት ምክንያት በኦሪቱ አስቀድሞ በብሉይ ኪዳን ዘመን ማለት ነው ይቀርብ የነበረው መስዋዕት ከእንስሳት ወገን ከእንስሳት ደም የነበረው መስዋዕት ፈጽሞ በሐዲስ ኪዳን በአማናዊ ክርስቶስ ስለተለወጠና ስለተቀየረ
መለወጡን ለማስረገጥና ለማሳሰብ ሲባል የአዲስ ኪዳን ሐሙስ ተብሏል ማለት ነው። ኪዳን ማለት በሁለት ወገን የሚደረግ ስምምነት፣ መሐላ፣ ቃል ኪዳን ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለደቂቀ አዳም ለሆኑ ምዕመናን የዚህ ዓለም ፍጥረታት የሰጠውን የተስፋ ቃል መሰረት ተደርጎ ፍጹም አማናዊ መስዋዕት አቅራቢ መስዋዕት ተቀባይ የሆነ አምላካችን እርሱ ነውና የሐዲስ ኪዳን ሐሙስ ተብሎ ይጠራል ማለት ነው። በመጨረሻም የነጻነት ሐሙስ ተብሎ ተነግሯል። የነጻነት ሐሙስ ማለት ምንድነው? ፈጽሞ የሰው ልጅ ለኃጢአትና ለዲያብሎስ ባሪያ ሆኖ ስለነበረ ከዚህ ነገር እንዲወጣ እንዲላቀቅ ፈጽሞ እንዲለወጥ ከዚህ እንዲወጣ ለማሰብ ወይም ከዚህ የኃጢአት ቁራኝነት የኃጢአት ስራ ለመላቀቅ ሲባል ከዚህ ነገር እንዲወጣ ያው የነጻነት ነገር ለሰው ልጅ ተሰጥቷልና የነጻነት ቀን ተብሎ ተነግሯል። ከዚህ ባሻገር ግን በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 14 ቁጥር 16 ያለውን የሚስጥራት ትምህርትንም አብዝቶ በመተንተንና በማብራራት ያስተማረበት ዕለት በመሆኑ ያው የነጻነት ቀንም በዚሁ ይታወጃል። ይህ ያስተማረው የወንጌል ክፍል ሶስቱ ሚስጥራትን በተለይ ደግሞ ሚስጥረ ሥላሴ፣ ሚስጥረ ስጋዊና ሚስጥረ ትንሣኤ ሙታንን እነዚህን ትምህርቶችን ለደቀ መዛሙርቱ በሰፊ ጊዜ በሰፊ የትንታኔ ሐሳብ ትምህርት የሰጠበትና ሐዋርያትም እንደዚሁ ያልተረዱትን ጥያቄዎች እያነሱ መልስ ይመልስላቸው የነበረበትን ዕለት ስለምናስብ ይህም የነጻነት ሐሙስ ተብሎ እና ትምህርቱን አብዝቶ ያስተማረበት ቀን በመሆኑ የስያሜ አግኝቷል ማለት ነው። ታዲያ ይህ ጸሎተ ሐሙስ የምንለው ዕለት ምን አይነት ስርዓቶች ይካሄዳሉ ብለን ስንመለከት እንግዲህ የመጀመሪያው ነገር እንደ ሌሎቹ ዕለታት ሁሉ ስግደቱ፣ ጸሎቱ፣ መጻሕፍት ንባባት መመልከቱ ሁሉ እንዳለ ይቀጥላል። ቤተክርስቲያን በዚህ ዕለት ታቦት መንበሩ ጥቁር አልባሳትን ለብሶ ይቆያል። ከዚህ ባሻገር የሚደረጉ ማይጠንት ስርዓት የዕጣን የማይጠንት ስርዓት ሁሉ ይከናወናል። ቤተክርስቲያን ይታጠናል። ከዚህ በኋላ ደግሞ ያው ሕጽበቱ ይፈጸማል ብለናል ቅድም ላይ። ከዚህ በኋላ ወደ ስርዓተ ቅዳሴው ይኬዳል ማለት ነው። ስርዓተ ቅዳሴው ለየት የሚያደርገው የዚህ ዕለት ምንድን ነው? ቅዳሴው በተመጠነ ድምፅ ማለት ነው። በተመጠነ ድምፅ ይደረጋል ወይም ይከናወናል ማለት ነው። የተመጠነ በዝግታና በለሆሳስ በሆነ ድምፅ ስርዓተ ቅዳሴው ይካሄዳል። ይህም ለሆሳስ የተመረጠበት እንደውም ከለመድነው ከቃጭልና ከደወል ድምፅ ባሻገር ጽናጽል እንድንጠቀም ያው ይነገረናል ማለት ነው። ለምንድን ነው ለሆሳስነት የተመረጠው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስን አስቆሮታዊ ይሁዳ በዝግታ ያው የማስያዙ ምሳሌ ስለሆነ በለሆሳስ ስርዓት ይፈጸማል ማለት ነው። ያው ስርዓቱ ፍጻሜው ላይ ሲደርስ ምዕመናን ዝግጁ ሆኑ ከስጋው ደሙ ተሳትፎ ይሄዳሉ። ቡራኬ የለም። ያው እንዲሁ በዝግታ ወደ የቤቶቻቸው ይደረጋል ይጓዛሉ ማለት ነው። በመጨረሻም የዝማሬዎች የክብርኢቲ ዕጣነ ሞገርን የመሳሰሉ ዝማሬዎች ተደርጎ ወደ የቤቶቻቸው ይሄዳሉ ማለት ነው። ሌላኛው ከዚህ ጋር ጎን ለጎን የምናየው ስርዓት በየቤታችን የሚፈጸመው የጉልባን ስርዓት እንመለከታለን። ይህ ጉልባን ከእስራኤላውያን የመጣ የትውፊት ስርዓት ነው። አስቀድሞ እስራኤላውያን በግብፅ ባርነት ሲኖሩ ከግብፅ ሲወጡ እንዲሁ በችኩል በመጣደፍ ይጓዙ ነበረ። ይህ ጉዟቸው በየመንገዱ ያልበሰለ ምግብ፣ ያልቦካ ያልደረሰ ንፍሮ ይመገቡ ስለነበረ ጉልባን ከዛ ጋር በተገናኘ እንደ ትውፊት የኛ ቤተክርስቲያን ትቀበለዋለች እና የጉልባን ስርዓት ከእስራኤላውያን የመጣ ነው። እስራኤላውያን ሳያበስሉ ሳያቦኩ ንፍሮንም ያልቦካውን ቂጣ በማድረግ ያልበሰለውን የእህል ደግሞ ንፍሮ በመጠቀም ይመገቡና ይጠቀሙ ስለነበረ ያን መሰረት አድርገን ይህን ጉልባን ስርዓት ያው ተጠቅመን እንመገባለን ማለት ነው። እንግዲህ ጉልባን ሲዘጋጅ ስንጠቀም በጉልባን ውስጥ ጠንከር ያለ የጨው አቅም እንዲኖር ይመከራል ማለት ነው። ምክንያቱም ጨው ሲበዛ የሰው ልጅ ያው ውሃ ይጠመዋል። ክርስቶስ ደግሞ ያው በዚህ በመከራ ጉዞ ወይ ደግሞ በነገረ ስጋዊ ዓለም ውስጥ
ውሃን ተጠምቷል፣ ተርቧል፣ መከራ ተቀብሏልና አብዝተን ጨው እናደርጋለን ማለት ነው።